ይህ የማስጠንቀቂያ መረጃ የሚደርሳችሁ ለጓደኛ፣ ለቤተሰብ፣ ለወዳጅ ዘመድ እንዲሁም ደግሞ በቅጥር ስራ ላይ ላሉ ሰዎች በቅንነት እንድታጋሩ ሊጠየኳችሁ። ምክንያቱም ደግሞ ለ5 ቀናት ከስራ የቀረ ሰራተኛ ያለምንም ማስጠንቀቂያ ሊሰናበት እንደሚችል ውሳኔ ተላልፏል። ከዓመታዊ እረፍትና ከተለያዩ የእረፍት ፍቃዶች ውጭ ለ5 ተከታታይ ቀናትና ከዛ በላይ የቀረ ሰራተኛ ያለምንም ማስጠንቀቂያ ከስራው መሰናበት የሚችልበት ነው አዲስ የህግ ትርጓሜ የተሰጠው። ማለት ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ ቀደም አሰሪ ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ የስራውን ማቋረጥ አይችልም በማለት በሰበር መዝገብ ቁጥር 249795 ሰጥቶት የነበረው አስገዳጅ የህግ ትርጓሜ ሽሮታል። ታዲያ በአዲሱ ትርጓሜ መሰረትም አንድ ሰራተኛ ያለበቂ ምክንያት ለ5 ተከታታይ ቀናትም የቀረ የጽሁፍ ማስጠንቀቂያ ሳይሰጥ ድርጅቱ ከስራ ማሰናበት ወይም ደግሞ ውሉን ማቋረጥ ይችላል የሚልም። ስለዚህ ይህ ቪዲዮ የደረሳችሁ ሰዎች አሁንም በድጋሚ ለሌሎች አጋሩልኝ።